አሁን የማቀርብለው ጥያቄ በብዙዎች አእምሮ ውስጥ የሚመላለስና እኔም ራሴ መልሱን ለማወቅ የሚጓጓለት ጥያቄ ነው። በረመዳን ወር ሁሉም ሸይጣኖች የሚታሰሩ ከሆነ ብዙ ሰዎች በዚህ ወር ውስጥ ኃጢአት ለምንድን ነው የሚሰሩት የሚል ነው። ይህ ጥያቄ ብዙ ሰዎች የሚያነሱት ጥያቄ መሆኑን እኔም ካንተ ጋር የምስማማበት ነገር ነው። ከብዙ ዓመታት በፊት ተማሪ ያለው ሸይጣን በረመዳን ወር እንደሚታሰር የሚያስረዳውን ሐዲስ በሰማው ጊዜ ሁሉም ሸይጣኖች በረመዳን የሚታሰሩ ከሆነ ለምንድነው ኃጢአት የሚሰሩት የሚል ጥያቄ በውስጤ ይጫርብኝ ነበር። ይህ ጥያቄ የኔ ብቻ ሳይሆን የብዙ ሙስሊሞችና የብዙ ሙስሊም ያልሆኑ ሰዎች ጥያቄም ነበር። ይህ ጥያቄ አቡ ሁረይራ ባስተላለፉት የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተመሰረተ ነው። በዚህ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናንተ ሰዎች ሆይ የተባረከው የረመዳን ወር መጣላችሁ፣ ይህን ወር መጾም ያለባችሁ መሆኑ ተደንግቧል። በዚህ ወር የጀነት በሮች ሲከፈቱ የጀሃነም በሮች ደግሞ ይዘጋሉ፣ ሰይጣናትም ይታሰራሉ። በእርሱም አንዲት ሌሊት አለች ከ1000 ወር በላይ ዋጋ ያላት። የዚህችን ሌሊት ትሩፋት መጎናጸፍ ያልቻለ ሌላ በጎ ዕድልም እርም ይሆንበታል ብለው ተናግረዋል። ይህንን ሐዲስ በመናይበት ጊዜ ሸይጣናት በረመዳን እንደሚታሰሩ በግልጽ ተጠቅሶ እናገኛለን። በረመዳን ወር ሸይጣናት የሚታሰሩ ከሆነ ታዲያ ሰዎች ለምን ኃጢአት ይሰራሉ ብሎ አንድ ሰው ቢጠይቅ ይህ ሰው ምክንያታዊ የሆነ ጥያቄ ማንሳቱን በእርግጠኝነት መናገር ይቻላል። እዚህ ጋር ነገሩን ግልጽ ለማድረግ ሰይጣናቱ ታሰሩ እንጂ ጠፉ ወይም ተገደሉ ማለት አይደለም። ከሌላው ጊዜ የሚለየው መታሰራቸው እንጂ አሁንም አሉ ወይም አልተገደሉም። የሰይጣናቱ ኃይል አለ፣ ግን በረመዳን ወር በመታሰራቸው የተነሳ የወትሮ ኃይላቸው አይኖርም፣ ይቀንሳል። ነገሩን በምሳሌ አስደግፈን ብናብራራው የበለጠ ግልጽ ሊሆን ይችላል ብዬ እገምታለሁ። ለምሳሌ አንድ አንበሳ ወይንም ነብር መንገድህ ላይ ቢያጋጥምህ በአንተ ላይ አደጋ የማድረሱ ዕድል ከፍተኛ መሆኑ የማይቀር ነው። ሆኖም ይህ አንበሳ ወይም ነብር የታሰረ እንደሆነ ግን በሕይወት ላይ የሚያንዣብብ አደጋ አይኖርም። ይህ የሚሆነው ግን አንተ ከአንበሳ ወይም ከነብሩ አደጋ በሚያደርስ ርቀት ላይ የተገኘህ እንደሆነ ብቻ መሆኑ የታወቀ ነው። ምክንያቱም ምንም እንኳን አንበሳው የታሰረ ቢሆንም በጣም በቅርበት የተጠጋው እንደሆነ ጉዳት ሊያደርስብህ እንደሚችል ግልጽ የሆነ ነገር ነው። ስለዚህ አንበሳ ወይም ነብሩ አጠገብህ እስከሌለ ድረስ ሊደርስብህ ከሚችል አደጋ ተጠብቀሃል ማለት ነው። በተመሳሳይ ሁኔታ በረመዳን ወር ራስህን ከሸይጣን እስካራክ ድረስ ደህንነትህ የተጠበቀ ይሆናል ማለት ነው። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል በቀራ አንቀጽ 168 ላይ እናንተ ሰዎች ሆይ በምድር ካለው ነገር የተፈቀደ ጣፋጭ ሲሆን ብሉ፣ የሰይጣንንም እርምጃዎች አትከተሉ፣ እርሱ ለእናንተ ግልጽ ጠላት ነውና በማለት በዚህና በሌሎችም አንቀጾች የሰይጣን ውስወሳዎች ወይንም እርምጃዎች እንዳንከተል ያሳስበናል። እዚህ ላይ አላህ Subhanahu Wa Ta'ala ሰይጣንን እንዳትከተሉ ሳይሆን ያለን የሰይጣናትን እርምጃዎች አትከታተሉ ነው። ምክንያቱም አንድ ሰው በመካከለኛ ኢማን ላይ ያለ አንድ ኖርማል የሆነ ሙስሊም ሰው ከፊት ለፊቱ ሰይጣን ቢያጋጥመው ጥንቃቄ ሊያደርግ ይችላል። ለምሳሌ መካከለኛ ኢማን ያለው አንድ ሙስሊም ሰው አለን በልና እርሱ ዘንድ አንዲት ወጣት ሴት በመምጣት ሌሊቱን አብረው እንዲያሳልፍ ጥያቄ ብታቀርብለት ይህ ሙስሊም ነገሩ ሐራምና ዝሙት መሆኑን ስለሚገነዘብ ጥያቄውን ወዲያውኑ ውድቅ ያደርጋል። ይህች ወጣት ሴት ሰውየውን በስልክ ለማናገር ጥያቄ ብታቀርብለት ወጣቷን በስልክ ማናገር ምን ችግር ይኖረዋል ብሎ ለጥቂት ጊዜያት ወይንም ሳምንታት በስልክ ሲደዋወሉ ይሰነብታሉ እንበል። ከጥቂት ጊዜያት በኋላ ልጅቱ በካፌ ውስጥ ለምን ሻይ ቡና አንልም የሚል ጥያቄ ስታቀርብለት ልጁ ለአንድ ለግማሽ ሰዓት በካፌ ውስጥ ሻይ ቡና ብንል ምን ክፋት አለው ብሎ በማሰብ ጥያቄዋን በእሽታ በመቀበል ሻይ ቡናቸውን ይላሉ። ከዚያም ይህች ልጅ ለምን የሆነ ቦታ ራት አንበላም የሚል ጥያቄ ብታቀርብ ለጥቂት ደቂቃዎች ራት አብሬያት ብበላ ምን ችግር አለው ማለት ጥያቄውን ይቀበላል። እንደገና ወጣቷ ልጅ ለምን ምሽቱን አብረን አናድርም ብትለው ይህ ሰው የወጣቷን ጥያቄ በእሽታ የመቀበል ዕድሉ ከፍተኛ ይሆናል ማለት ነው። እነዚህ እንግዲህ የሰይጣን እርምጃዎች ወይንም ውስወሳዎች ናቸው። ይህ ያመጣሁት ምሳሌ የራሴ እንጂ በቁርአን ላይ ሰፈረ አይደለም። አላህ Subhanahu Wa Ta'ala የሚያሳስበን ከሰይጣን ጉትጎታዎች ወይንም ውስወሳዎች ነው። ሸይጣን ወደ አንድ መካከለኛ ኢማን ወዳለው ሙስሊም ዘንድ ቢመጣ ይህ ሰው ሊጠነቀቀው ወይም ሊርቀው ይችላል። አደገኛዎቹና ሰውን አሳስተው ችግር ውስጥ የሚከቱት የሰይጣን ውስወሳዎች ናቸው።
ስለዚህ መረዳት ያለብን በረመዳን ወር ሰይጣን ይታሰራል ሲባል ውስወሳዎቹ ወይም እርምጃዎቹ ይቀንሳሉ ማለት ነው በዚህም በርካታ ሰዎች ኃጢያት ከመስራት ይቆጠባሉ ነገር ግን ወደ ሰይጣን በቀረበን ቁጥር በሰይጣን መጠለፋችንና ኃጢያት ውስጥ የመዘፈቅ እድላችን ከፍተኛ መሆኑ የማይቀር ነው ስለዚህ መገንዘብ ያለብን ነገር በረመዳን ወር ከሸይጣን በራቅን ቁጥር ኃጢያት የመስራት እድላችን ያነሰ ይሆናል በሌላ በኩል ሸይጣን ታስሮም ቢሆን ወደ እርሱ የሚያስጠጉንን ውስወሳዎችና እርምጃዎችን የተከታተለን እንደሆነ ኃጢያት ውስጥ መውደቃችን የማይቀር ነው The second reason that I feel is that በረመዳን ወር ኃጢያት ሲሰራ የማይታይበት ሌላኛው ምክንያት ደግሞ በረመዳን ወር ሰይጣኖች የሚታሰሩ ቢሆንም ከዚህም በፊት ለነበሩት 11 ወራት ነፃ የነበሩ በመሆናቸው ተጽዕኖአቸው እስከ ረመዳን ወር ተከትሎ የሚመጣ በመሆኑም ጭምር ነው ከረመዳን ወር በፊት በነበሩት ወራት በሰዎች ላይ ሲያደርሱት የነበረው ተጽዕኖ እስከ ረመዳንም የሚዘልቅ በመሆኑም ነው ነገሩን የበለጠ ግልጽ ለማድረግ አንድ ምሳሌ ላስቀምጥ አደንዛዥ እጽ ሻጮች ደንበኛ ለማፍራት ሲሉ መጀመሪያ አደንዛዥ እጾችን በዩኒቨርሲቲዎችና በኮሌጆች ለተማሪዎች በነፃ ያከፋፍላሉ ከጥቂት ጊዜ በኋላ እነዚህ ሰዎች አደንዛዥ እጾቹን በጣም ባነሰ ዋጋ ለተማሪዎች ይሸጡላቸዋል ከዛ አደንዛዥ እጾቹን የሚሸጡበትን ዋጋ እንደበፊቱ በቅናሽ ሳይሆን በውድ ዋጋ መሸጥ ይጀምራሉ ምክንያቱም በዚያ ሰዓት ወጣቶቹ ተማሪዎች የአደንዛዥ እጽ ሱሰኛ በመሆናቸው ሻጮቹ ወደ እነርሱ አይመጡ እንኳን እነርሱ ወዳሉበት በመሄድ የተጠየቁትን ዋጋ ከፍለው መግዛት ይጀምራሉ አደንዛዥ እጹን የሚሸጥላቸው ግለሰብ ምናልባት በፖሊስ ተይዞ የታሰረ እንደሆነ ወጣቶቹ ሌላ የሚሸጥላቸው ሰው መፈለጋቸው የማይቀር ነው ስለዚህ እነዚህ ሰዎች የአደንዛዥ እጽ ሱሰኛ ወይም የሸይጣን ሱሰኛ ስለሆኑ ሰይጣኑ ታስሮም ቢሆን ተጽዕኖ ግን የሚለቃቸው አይሆንም ስለሆነም ነው ሸይጣን በታሰረበት ሁኔታ የሰው ልጆች የእርሱን እርምጃ ወይንም ውስወሳዎች እስከ ተከተሉ ድረስ ኃጢያት ውስጥ ይወድቃሉ የምንለው አንድ መካከለኛ ኢማን ያለው ሙስሊም የሆነ ሰው ግን ከነዚህ ውስወሳዎች ራሱን ሊጠብቅ ስለሚችል በሸይጣን ወጥመድ ውስጥ የመውደቅ እድሉ ያነሰ ይሆናል ማለት ነው በሶስተኛ ደረጃ ሊጠቀስ የሚችል ምክንያት ቢኖር አንዳንድ የኢስላም ምሁራን የሚያቀርቡት ትንተና ነው ይሄውም በረመዳን ወር የሚታሰሩት ዋናዎቹ ወይም ትላልቆቹ ሸይጣናት ሲሆኑ ትናንሾቹ ሸይጣኖች ግን ነፃ ስለሚሆኑ ሰዎች ኃጢያት ሊሰሩ ይገደዳሉ የሚል ነው እንደኔ ያረዳድ ከሆነ ግን ሶስተኛው ምክንያት ይሆናል ብዬ የምገምተው አላህ Subhanahu Wa Ta'ala ሸይጣናቱን የሚያስራቸው ቢሆንም ቅሉ ሰይጣናቱ በሰዎች ልብ ውስጥ ሹክ ማለት ወይም ውስወሳ በመፍጠር ሰዎችን ኃጢያት እንዲሰሩ ያደርጓቸዋል የሚል እምነት አለኝ ሸይጣን ሰዎችን በስህተት ከሚያጠምድበት ዘዴዎች አንዱ ውስወሳ በመፍጠር መሆኑ የሚታወቅ ነው አላህ Subhanahu Wa Ta'ala በቁርአኑ በሱረቱ ናስ አንቀጽ 1 ከአንቀጽ 1 እስከ 6 ባለው ላይ قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس በል በሰዎች ፈጣሪ ተጠብቃለሁ የሰዎች ሁሉ ንጉስ በሆነው የሰዎች አምላክ በሆነው ብቅልም ባይ ከሆነ ጎትኳጅ ሰይጣን ክፋት ከዚያ በሰዎች ልብ ውስጥ የሚጎተጉት ከሆነው ከጋኔኖችም ከሰዎችም ሰይጣናት ተጠብቃለሁ በሊላል አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ የሚያወራው ስለ ሰይጣናት ሲሆን ከነዚህም ውስጥ የጋኔኖችና የሰዎች ሰይጣናት ተጠቅሰዋል ምናልባት አላሁ አለም አላህ Subhanahu Wa Ta'ala ያሰራቸው ጋኔን ሰይጣናትን ይሆንና የሰዎች ሰይጣናት ግን ነፃ ሊለቋቸው ይችላል ስለዚህ በአንድ ምድብ ውስጥ ያሉት ሰይጣናት ሲታሰሩ ምናልባት በሰዎች መካከል የሚገኙት ሰይጣናት ነፃ ሆነው እንዲቆዩ ይቀሩ ይሆናል ይህ እንግዲህ ከላይ ባየነው የቁርአን አንቀጽ መሰረት የሄድን እንደሆነ ማለት ነው ስለሆነም አሁን ከሰይጣን ጉትጎታ ወይም ውስወሳ ራሳችንን መጠበቅ ያለብን መሆኑ መታወቅ አለበት እነዚህ የሸይጣን ጉትጎታዎች ወይም ውስወሳዎች ትልቅ ኃጢያት ውስጥ ለመውደቅ የሚያበቁን ዋነኞቹ መሳሪያዎች ናቸው ከነዚህ ውስወሳዎች የተከለከለን እንደሆነ ኃጢያት የመስራት እድላችን አነስተኛ መሆኑ ግልጽ ነው በተጨማሪም የረመዳን ጾምን ሁላችንም እንድንጾም አላህ Subhanahu Wa Ta'ala አዞናል አሁንም እንደኔ አመለካከት ይህንን አላህ Subhanahu Wa Ta'ala ያዘዘውን ጾም ስንጾም ነው ሸይጣን የሚታሰረው የሚል እምነት አለኝ ምክንያቱም አንተ ትእዛዙን ጠብቀህ የጾምክ እንደሆነ ሸይጣን ወደ አንተ የመቅረብ እድሉ የተገደበ ይሆናል ማለት ነው ከሸይጣን ለመራቅ የተሰጠን መመሪያ በረመዳን ወር መጾም ያለብን መሆኑ ነው በትክክለኛው ንያ የጾምክ እንደሆነ ሱናዎችን
በደንብ ተከትለህ የጾምክ ከሆነ በእርግጠኝነት ሸይጣን ወደ አንተ መጥቶ ሊያሳስህ የሚችልበት አቅም አይኖረውም። የዚህን ሐሳብ ትክክለኝነት በመረጃ ለማረጋገጥ ቢያስፈልግ የእስላማዊ አገሮችን የረመዳን ወር የወንጀል ድርጊቶች ሪከርድ ብናገላብጥ ጥሩ ሳይሆን አይቀርም። በሚገርም ሁኔታ በእነዚህ አገሮች በረመዳን ወር የሚፈጸሙ ወንጀሎች ከሌላው ወቅት ጋር ሲነጻጸር በከፍተኛ ሁኔታ መቀነሱ በጥናት ተረጋግጧል። ነገር ግን የሌሎች ሙስሊም ያልሆኑ አገሮችን የወንጀል ሪከርድ ያየን እንደሆነ በረመዳን ወርም ከሌላው ወቅት ጋር ተመሳሳይ ሆኖ እናገኘዋለን። የዚህ ምክንያቱ እስላማዊ ያልሆኑ አገራት ባለመጾማቸው ምክንያት ሸይጣን በእነርሱ ላይ ተጽዕኖ የሚያሳርፍባቸው በመሆኑ ነው። በሙስሊም አገራት ግን አብዛኛው ህዝብ የሚጾም በመሆኑ ከሌሎቹ ሀገራት ሲነጻጸር በረመዳን ወር የሚመዘገበው የወንጀል ሪከርድ እጅግ ዝቅተኛ እንደሚሆን ጥናቶች አረጋግጠዋል። በአንጻሩ ሙስሊም ባልሆኑ አገሮች ላይ የሚመዘገበው የወንጀል ሪከርድ ተመሳሳይ መሆኑን እናያለን። ስለዚህ ለዚህ ችግር ትክክለኛ መፍትሄ የሚሆነው አላህ Subhanahu Wa Ta'ala ባዘዘን መሰረት ህግጋቶችንና ደንቦችን በትክክል ጠብቀን መጾም ይገባናል ማለት ነው።